ሰሞኑን የተጀመረው የጤና ባለሙያዎች የስራ ማቆም አድማ ዛሬም በአንዳንድ ሆስፒታሎች ቀጥሎ መዋሉን የንቅናቄው አስተባባሪዎች ተናገሩ። አንዳንዶቹ ደግሞ በከፊልም ቢሆን በስራ ላይ እንደሆኑ ገልጸዋል። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል 75 የጤና ባለሙያዎች መታሰራቸውን አመልክቷል። አለምነው ብሎ የሚጀምር ሲሆን ይሁንና የኢትዮጵያ መንግስት ይህን የፈረመው ስምምነት በመጣስ በባለስልጣናቱና የሚዲያ ስራው ከደሞዝና ሌሎች ጥቅማ ጥቅሞች ዝቅተኛነት ጋር በተያያዘ የጤና ባለሙያዎች እንዲመለሱላቸው 12 ጥያቄዎችን ለመንግስት ማቅረባቸውን ጠቁመው ጥያቄዎቹ በአንድ ወር ውስጥ ምላሽ ባለማግኘታቸው ካለፈው ማክሰኞ ጀምሮ ከፊል የስራ ማቆም አድማ ጀምረዋል። ከዛሬ ጀምሮ ደግሞ ሙሉ የስራ ማቆም አድማ እንደሚያደርጉ ባለሙያዎቹ አስጠንቅቀው ነበር። አዲስ አበባ ውስጥ ከሚገኙ ሆስፒታሎች በአንዱ ሰራተኛ የሆኑና የንቅናቄው አስተባባሪ እንደሆኑ የነገሩን ሐኪም የዛሬውን ውሎ በተመለከተ ጠይቀናቸው ነበር። ከዛሬ ጀምሮ ሙሉ በሙሉ የስራ ማቆም አድማችንን ጀምረናል። አዲስ አበባ ላይ የሚገኙ ትላልቅ ሆስፒታሎች ጥቁር አንበሳን፣ ጳውሎስን፣ ቅዱስ ጴጥሮስን ጨምሮ የካቲት ምኒልክ ያሉበት በጣም ብዙ ጤና ጣቢያዎችን ጨምሮ የስራ ማቆም አድማው በጣም በተሳካ መልኩ እየተከናወነ ነው ያለው። ከአዲስ አበባ ወጣ ስንል ደግሞ ሐዋሳ አካባቢ ሻሸመኔ ያለው ትልቅ ሆስፒታልን ጨምሮ ብዙ ሆስፒታሎች ላይ የስራ ማቆም አድማው እየተከናወነ ይገኛል። በይሳት ባህር ዳር ከተማ ከሚገኙት ሆስፒታሎች መካከል በጥበበጊዮን ሆስፒታል ዛሬ ምንም አይነት ስራ እንደሌለ አንድ የሆስፒታሉ ባለሙያ ነግረውናል። ዛሬ ሙሉ ለሙሉ ስራ አቁሟል። ድንገተኛም ማዋለጃም ሰሞኑን ይሰሩ የነበሩት ዛሬ ፉል ስትራይክ ላይ ይገኛል። ሁሉም ባለሙያ በስራ ቦታው የለም። ሁሉም የስራ ክፍሎች ዝግ ናቸው ሙሉ ለሙሉ። የደብረ ታቦር ሆስፒታል አንድ ሰራተኛ በጥቂት የስራ ክፍሎች የተወሰነ ስራ መኖሩን ጠቁመው ሆኖም ስራ ያልገቡ ሰራተኞች ስም ዝርዝር እየተመዘገበ ነው ብለዋል። ከማሰር እርምጃ ለመውሰድ ያመች ዘንድ እየዞሩ እየመዘገቡ ነው። የሰው ኃይልና የዞኑ ጤና መምሪያ ኃላፊ ሆነው ማለት ነው። ግን ሙያተኛው ሁሉም ጋውን ሳይለብስ ግቢው አለ። ድንገተኛና የህፃናት ክፍል ላይ እየሰሩ ነው ያሉት። የደመጫ ሆስፒታል አንድ ሐኪም በበኩላቸው እርሳቸውን ጨምሮ በስራ ላይ ቢሆኑም ድባቡ መልካም እንዳልሆነ ገልጸዋል። አሁን ያለው ድባብ ባለሙያው ስራ ቦታ ላይ ለመገኘት ሞክሮ ነበረ። ስራ እየሰራ ነው። ትንሽ የመፋዘዝ ነገር አለ። አሁን እኛም ስራ እየሰራ ነው። ሌላ የንቅናቄው አስተባባሪ አንዳንድ ሰዎች ጉዳዩን ፖለቲካዊ ይዘት ለመስጠት እየሞከሩ መሆናቸውን ጠቅሰው ይህ ስህተት እንደሆነ ተናግረዋል። እኛን ተጠቅመው የሆነ የፖለቲካ ጥቅማቸውን ለማስጠቀም ሞክሩ እንድናስለነቃቸው እንወዳለን። ከዚህ ወጥተናል። ማንኛውም የፖለቲካ ፓርቲ አባል የሆነ እኛ ጋር ምንም አይነት ኮሚኒኬሽን እንደሌለው፣ ምንም አይነት ንግግር እንደሌለው በብዙ መግለጫዎቻችን ነግረናል። መንግስት ስማችንን እያጠፋ ነው። እኛ የደቦ ጥያቄ እንጠይቃለን። እሱ አዙሮት የፖለቲካ ሹ አላቸው እነንትና ገሌ ያሉበት እነንትና አሉበት ይለናል። ግን ሊትራሊ ነጭ ጋውን የለበሰ ነው ጥያቄውን የጠየቀ ያለው። ፖለቲካል ኢሹ የለንም። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ከንቅናቄው ጋር በተያያዘ 75 የጤና ባለሙያዎች መታሰራቸውን ከቤተሰቦቻቸው መስማቱን ትናንት ባወጣው መግለጫ አመልክቷል። ከማዕከሉ ተጨማሪ አስተያየት ለማካተት ብንሞክርም ዳይሬክተሩ ከሀገር ውጭ ናቸው በመባሉ አልተሳካም። በጉዳዩ ዙሪያ ከጤና ሚኒስቴር ተጨማሪ አስተያየት ለማካተት ያደረግነው ጥረትም እንዲሁ አልተሳካም። ቀደም ባሉት ዘገባዎቻችን የሚኒስቴሩ የኮሚኒኬሽንና ሕዝብ ግንኙነት ስራ አስፈጻሚ ዶክተር ተገኔ ረጋሳ የባለሙያዎቹ ጥያቄዎች በሂደት እንደሚመለሱ ተናግረው ነበር። የጤና ባለሙያዎች ተገደን ወደ ስራ እንድንመለስ ተደረግናሉ። በአማራ ክልል ከሰሞኑ የነበረውን የጤና ባለሙያዎችን እንቅስቃሴ የተቀላቀሉ በደሴ ከተማና ምዕራብ ወሎ አካባቢ በሚገኙ የጤና ተቋማት የሚሰሩ ባለሙያዎች ለስራት ጭምር መዳረጋቸውን ይገልጻሉ። ኢሳያስ በደን ያሉ የጤና ባለሙያዎች የሚከፈለን ክፍያ ከስራችንና አሁን በኢትዮጵያ ካለው የኑሮ ውድነት ጋር የተጣጣም አይደለም በሚል ከቀናት በፊት የጀመሩት ሰላማዊ ሰልፍ ስራ ወደ ማቆም ተሸጋግሮ የተለያዩ የጤና ተቋማት የጤና ባለሙያዎች ከስራ ገበታቸው ውጪ ሲሆኑ መንግስትም ወደ ስራ እንዲመለሱ በተደጋጋሚ ጥሪ ሲያቀርብ ነበር። ከዛሬ ጀምሮ የጤና ባለሙያዎቹ ጥያቄ ስራ በማቆም ይቀጥላል ተብሎ የነበረ ቢሆንም ዛሬ በአማራ ክልል ሰሜን ወሎ፣ ደቡብ ወሎ፣ ደሴ ከተማና ሌሎች አካባቢዎች የጤና ባለሙያዎች ወደ ስራ ቦታቸው ተመልሰው አገልግሎት እየሰጡ ይገኛሉ። የጤና ባለሙያዎቹም በስራ ቦታቸው ላይ የተገኙት ተገደው መሆኑን ነው የሚናገሩት። ድምጻቸው እንዲቀየር የፈለጉ የጤና ባለሙያዎች ሀሳባቸውን ይገልጻሉ። ኃላፊዎች መጣው እንትን ብለዋል። ትንሽ ማስተራራት ምናምን ስራው መቋረጥ እንደሌለብን
ከተቋረጠ እርምጃ እንደሚወስዱ ምናምን ማስፈራሪያ ምናምን ብለው ሄዱ። ከዚያ በኋላ ስብሰባ ማካሄዱ መቼም በልክ ወይም በእንትን የሚሆን ነገር አይደለም። እንደሚታወቀው ጉልበት ስራ በልክ እንትን ብለህ ልታሰራው ትችላለህ ነው እንጂ እኛ አሁን አመንበት አይደለም እየሰራን ያለነው። አንዳንዶቹ የጤና ባለሙያዎች ቀናትን በእስር ቤት ማሳለፋቸውን ገልጸው የዞንና የክልል የጤና ቢሮ ኃላፊዎች በሕክምና ጦት ምክንያት የሰው ሕይወት ቢያልፍ ተጠያቂዎቹ እነሱ መሆናቸው በማስፈራራታቸው ወደ ስራ ልንመለስ ተገደናል ይላሉ። ማስፈራሪያና ዛቻ ነበረ። ምክንያቱም ምንድነው ስራ ማቆም አይችልም አንድ የጤና ባለሙያ፣ ጥያቄያችሁ ወደ ሌላ ፖለቲካዊ አጀንዳ ዞረዋል፣ እናንተ አይደላችሁ እየጠየቃችሁ ያላችሁ የሚባል ነገር ነበረ። ሁለተኛ ሰው በማጥፋት በሰው ህይወት በማጥፋት የወንጀል ትከሰሳላችሁ የሚባል አይነት ነበረ። የጤና ባለሙያዎቹ እያነሳን ያለው ጥያቄ ሰላማዊና የተለየ ፍላጎት የማይታይበት የኑሮ ደረጃችንን መሰረት ያደረገ ነው ያሉ ሲሆን አሁን ላይ ግን በጤና ተቋማቶች አካባቢ የጸጥታ ኃይሎችን በማስፈር ጫና እየተደረገብን ነው ሲሉ ይገልጻሉ። እኛ ሪስክ ላይ ነው ያለነው። ዘግተን እንወጣለን ብለን መሄጃም ምንም አንችልም። እዚህ ሆስፒታሉና እንትን አርባ በታይ ጎን በጎን ነው ያለ። የአማራ ክልል የጤና ባለሙያዎች ማህበር ሰብሳቢ አቶ ሻምበል ፈንታዬ ለምናነሳው የደሞዝ ጥያቄ ስራችንን እየሰራን በሰላማዊ መንገድ ትግላችን እንቀጥላለን ያሉ ሲሆን አሁን በእስር ላይ የሚገኙ የጤና ባለሙያዎች እንዲለቀቁም እየተነጋገር ነው ሲሉ ገልጸዋል። ስራ የማቆም አድማ በማድረግ እናቶች ወይም ሌሎች እየሞቱ ባለሙያው ጥቅም እንደሚያገኝ ይህ አይነት መንገድ አይደለም። እየሰራን መስዋዕትነት እየከፈልን መንግስት በተገቢው ጥያቄያችን የኛም አቋም ይሄ ነው። እንደ ማህበር ያዝነው አቋም ይሄ ነው። ችግሮች በንግግር እንዲፈቱ እንፈልጋለን። በንግግር ሲፈቱ ደግሞ የባለሙያው ጥያቄም በተገቢው መልስ እንዲያገኝ ጭምር ማለት እና በንግግር እንጂ ያው በማሰር በማሸማቀቅ በዚህ ሁኔታ አይደለም መልስ ማግኘት ያለብን። የጤና ባለሙያዎች በስራ ቦታቸው በመገኘት ግልጋሎት መስጠት ጀምረዋል ያሉት አቶ ሻምበል ፈንታዬ ጥያቄዎቻችን ሰላማዊ በሆነ መልኩ ምላሽ እንዲያገኙ ጥረት እናደርጋለን ሲሉ ተናግረዋል። አሁንም ጥያቄውን ይዘን እንቀጥላለን መልስ እስከሚገኝ ድረስ እንደማህበር ነው። ግን ባለሙያው እንዲረጋጋ አንድም ጉዳት እንዲደርስበት እኛም አንፈልግም። አንዳንድ ታሰሩ ባለሙያዎችም እንዲፈቱ ሰፊ ጥረት እያደረግን ያለ ነው። ለዶይቼ ቬለ ዘገባ ኢሳያስ ገላው። በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የጥቁር አንበሳ ስፔሻላይዝድ ሆስፒታል ተገልጋዮች በሕክምና ባለሙያዎች እጥረት አገልግሎት ለማግኘት መቸገራቸውን አመለከቱ። አስተያየታቸውን ለዶይቼ ቬለ የሰጡ እነዚህ ተገልጋዮች በዛሬው ዕለት በተለይም ጠዋት ከተለያዩ አቅጣጫዎች ለከፍተኛ ሕክምና ወደ ሆስፒታሉ ቢያመሩም አስቸኳይ የሕክምና አገልግሎትን ጭምር ለማግኘት በመቸገራቸው ለሆስፒታሉ አስተዳደር አቤት ማለታቸውን ገልጸዋል። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ አለው። ባለፈው ሐሙስ በተያዘላቸው ቀጠሮ መሰረት ዛሬ ማልደው ዛፈላቸው ሪፈር ወደ ጥቁር አንበሳ ስፔሻላይዝድ ሆስፒታል ማግናታቸውን ገልጸው አስተያየታቸውን ለዶይቼ ቬለ የሰጡ ኢየሩሳሌም የተባሉ የአዲስ አበባ ከተማ ነዋሪ ሕክምና ማግኘት ግን ቀላል እንዳልሆነላቸው ነው የሚያስረዱት። ጀምሮ የለም ለሰኞ ተባለ። ዛሬ ጠበቅን ተመዝግቦ ብዙ ሰው የተመዘገበው ግን ምንም እንትን የለም። ጥቁር አንበሳ 30 ደቂቃ አሉን። 30 ደቂቃ አይደለም 1 ሰዓት አለፈ። አሁንም ተሰብስበን አስተዳደር ቢሮ ሄደን ያለውን ነገር ስንነግራቸው ጠብቁ ነው የሚሉት። 1000 በላይ ሐኪም የለንም። በቃ በተስፋ ከሐሙስ ዕለት ጀምሮ ማለት ነው ሐኪም የለም ነው የሚሉት። ህዝብ ነው ያለው እዚህ ሐኪም የለም ብለው ያው ሁሉም እየተጉላላ ነው ህዝቡ። መታችሁ ብታዩት ጨረቃ ነው የሚመስለው። የትም ሂድ እያልን ነው። የኩላሊት ታካሚ አባታቸውን ይዘው በሆስፒታሉ ደጅ መጥናት ከጀመሩ ዛሬ 3ኛ ቀናቸው መሆኑን የሚገልጹት ሌላኛው የሕክምና አገልግሎት ፈላጊም በሰጡት አስተያየታቸው የኩላሊት ኬዝ ነው። የኔም አሁን አባቴ ነው በድንገተኛ መግባት የሚችል ነው። አንድ ኩላሊት ነው። በዛ ላይ አንድ ቱቦ ይዘጋ ነው። አሁን ቶሎ መታከም ያለበትን እንትን እንግዲህ በዚህ ሁኔታ መታከም የሚችልበት ሁኔታ አይመስለኝም።